አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ እንግዲህ የኢትዮ መጃን በመቶ ሪያል ላሳያችሁ ነው ማለት ነው። እዚህ ጋር ኮከብ 88 መሰላል እንላለን። ከዚያም እንዳለ ዝርዝሮችን ያመጣልናል ማለት ነው። ከዚያ እዚህ ጋር እንደምታዩት ከ1 እስከ 7 ዘርዝሯል። ቀጣዩ ዝርዝር ለማየት 99 እያላችሁ ሴንድ ታደርጉታላችሁ ማለት ነው። እንግዲህ እስከ በቀደም ያው በመቶ ሪያል 800 ደቂቃ 110 ነው 800 ደቂቃ እየሰጠ ነበረ። አሁን እሱ ቀርቷል። ያው የኢትዮጵያ ተነስቷል ማለት ነው። አሁን ደግሞ እንደ አዲስ ነው የመቶ ሪያል እና የ30 ለአንድ ሳምንት ማለት ነው። ከዛ አሁንም እንደምታዩት ከ8 እስከ 12 ተዘርዝሯል። እታች ላይ 99 ያለች 99 ሚልና ሴንድ እንለዋለን። አሁንም ቀጣዩን ዝርዝር ያመጣልናል ማለት ነው። አሁንም እንደምታዩት እስከ 30 ዘርዝሮልናል። አሁንም 99 ብለን ሴንድ እንለዋለን። ለሰዋ ተጠቃሚዎች በሙሉ ይሄ ይሰራል ማለት ነው። አንዳንድ ያልመጣላችሁ የሚላለ እንግዲህ አላውቅም። እሱን ግን አብዛኛው ይሰራል። አሁን እዚህ ጋር እንደምታዩት መጨረሻ ዝርዝር ላይ ደርሰናል። ፍሌክስ ኢትዮጵያ ዊክሊ እና ፍሌክስ ኢትዮጵያ መንዝሊ ይላል። እናንተ እንግዲህ የፈለጋችሁትን ለአንድ ሳምንት ከፈለጋችሁ እንደምታዩት ፍሌክስ ኢትዮጵያን ዊክሊ የሚለውን ትጫናላችሁ ማለት ነው። 16 ቁጥር ትጽፉና ሴንድ ትሉታላችሁ። አሁን ልትሞሉ ስለሆነ ይህን ላሳያችሁና ቀጣዩን ደግሞ ፍሌክስ ኢትዮጵያ መንዝሊ የሚለውን አሳያችኋለሁኝ። አሁን 16ን ጽፌ ሴንድ ስለው እዚህ ጋር ያመጣላችኋል ማለት ነው። እንደምታዩት 75 ደቂቃ ነው። ለአንድ ሳምንት ነው። ዳታ መጠቀም ይቻላል። ለኢትዮጵያ መጃን ይሆናል ማለት ነው። ከዛ ማነው በ25 ሪያል ማለት ነው። በ25 ሪያል ትሞላላችሁ። ከዛም ዳታ የሚሰጣችኋል። እንደገና 75 ደቂቃ ለአንድ ሳምንት የሚቆይ የኢትዮጵያ መጃን ማለት ነው። ከዛ ለመሙላት ስትፈልጉ አንድ ቁጥርን ትጫናላችሁ ማለት ነው። አንድ ቁጥርን ትጫኑና ሴንድ ትሉታላችሁ። አሁን በቃ ሂሳባችሁን ይወስዳል። ሞላችሁ ማለት ነው። ቀጣዩን ደግሞ ላሳያችሁ ኢትዮጵያ መንዝል የሚለውን ማለት ነው። አሁን አዲስ ነው፣ ሰሞኑን ነው እኔ የመጣልኝ ማለት ነው። አሁንም ተመልሼ ኮከብ 88 መሰላል ላለሁኝ ትንሽ ይዞራል መሰለኝ እንዳፈጥንላችሁ። ከዛ አሁንም 99 እያላችሁ ሴንድ ታደርጋላችሁ ልክ እንደ ቅድሙ ማለት ነው። ከዛም አሁንም 99 የሱ እስከሚመጣላችሁ ድረስ እንዳለ ዝርዝሮቹን እናንተ እያነበባችሁ አረበኛ የሚቀላችሁ በአረበኛ፣ እንግሊዘኛ የሚሻላችሁ ደግሞ በእንግሊዘኛ ማለት ነው። እሱ እንደ ፍላጎታችሁ። አሁን እዚህ ጋር ልመለስ። አሁን ደግሞ ቦታው ልክ እንደኔ እንደመጣልኝ ላይ ያመጣላችሁ ይችላል፣ ይቀያይረውታል ማለት ነው። አሁን እንደምታዩት መጨረሻ አካባቢ ላይ የሳምንትና የእንትን ነበር ያመጣልኝ። አሁን ተቀይሯል። ተመልሼ እንደገና ኮከብ 88 ልና እሱ እስከሚመጣልኝ ድረስ ፈልገዋለሁ ማለት ነው። ተመልከቱ። ይቅርታ እንግዲህ ትንሽ ሊራዝምባችሁ ይችላል። ታግሳችሁ ከተከታተላችሁ እስከ መጨረሻው ያው ይገባችኋል ማለት ነው። ከዛውን ሴንድ እንለዋለን መንዝሊ የሚለውን እንዲያመጣልኝ ማለት ነው። አሁን እዚህ ጋር እንደምታዩት 9 እና 10 የ7 ቀን የአንድ ቀን ምንትን ዳታ አይሰጥም፣ ግን እንትን ብቻ ነው የ6 ብር እና የ10 ብሩ ማለት ነው። እዚህ ጋር የምታዩት አሁንም እዚህ ጋር 99 እንዳያሳየዋችሁ ማለት ነው። ከዛውን እንጠብቀዋለን። አሁን እዚህ ጋር ተመልከቱት። እዚህ ጋር 15 ቁጥር ላይ ቅድም መጨረሻ ላይ 17 እና 16 መቶ ነበር። አሁን እንደምታዩት 15 ቁጥር ላይ ፍሌክስ ኢትዮጵያ መንዝል የሚለውን የምትፈልጉትን ያው ስታነቡት ታውቁታላችሁ ብዬ አስባለሁ። ከዛም 15 እንጫንና ሴንድ ይለዋለሁኝ። ሴንድ ስለው ተመልከቱ። እዚህ ጋር እንግዲህ 340 ደቂቃ ለኢትዮጵያ ያዋራል። መጃን ለኢትዮጵያ 340 ደቂቃ። ከዛ ደግሞ ዳታም ያስጠቅመናል ማለት ነው። የምትሞሉት 100 ሪያል ነው። የሚቆየው ደግሞ ለ28 ቀን ይቆያል ማለት ነው። አሪፍ ነው። ይሄ አማራጭ ነው ማለት ነው። ስትሞሉ አንድ ቁጥርን ስጫውና ይሄን ምንም ሳንቲም ስለሌለው ነው
ማለት ማን ነው ያልሞላሁት። ከዛ አንድ ቁጥርን ትጫኑና ሴንድ ትሉታላችሁ። አለቀ። በዚህ መልኩ ኢትዮጵያ ሞልታችሁ ማውራት ትችላላችሁ ማለት ነው። በተለይ ሰዋ ተጠቃሚዎች በቀላሉ በዚህ መልኩ እንደዚህ አድርጋችሁ ትጠቀማላችሁ። አሪፍ ነው፣ ተጠቀሙበት እላለሁ። የኢትዮጵያ መጃን አጥፍተውት ነበረ። የ800 ደቂቃውን በፊት ማን ነው ለአንድ ወር የሚታሰረውን 800 ደቂቃ ለኢትዮጵያ መደዋወያ እንደገና ዳታ የሚያስጠቅም ነበር። አሁን እሱን ማን ነው ከዝርዝሮቹ ኢትዮጵያን ስላነሳ አሁን ደግሞ እንደዚህ አዲስ የመጣ የ100 ብር ለ28 ደቂቃ እና እንዲሁም ደግሞ የ25 ሪያል ለአንድ ሳምንት ማለት ነው። እና አሪፍ አማራጭ ነው ማለት ነው። ተጠቀሙበት እላለሁኝ ውዶቼ። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮዬን ላይክ ሼር አድርጉ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። ቻው